ከወደ ስፔን ካታላን መንደር ባርሴሎና ቤት አንድ ወጣት የግራግር ተስፈኛ ብቅ እያለ ነው። ይሄ ልጅ የላማሲያ አካዳሚ ፍሬ ሆነና የቀኝ መስመር አጥቂው ላሚን ያማል ሲሆን ገና በአፍላ ዕድሜው ብዙ ተስፋ የሚጣልበትና ከክለቡ አልፎ ሀገሩን ለዓመታት ሊያገለግል እንደሚችል ፍንጭ መስጠት ከጀመረ ሰነባብቷል። እኛም በዚህ ጥንቅራችን ላሚን ያማል ሰሞኑን ከአንድ የካታሎን ሚዲያ ጋር ቆይታ አድርጎ የነበረ ሲሆን በዚህ ቆይታ ያነሳቸውን ጉዳዮች በጥቂቱ ወደ እናንተ ልናደርስ ወደድን። የጎዳና ላይ እግር ኳስ እጫወት ነበር። ነገር ግን አንድ ሙሉ ጨዋታ ለመጫወት ትንሽ ችግር ነበረብኝ። ልክ እንደ እብድ ሜዳውን በሙሉ ሮጥ ነበር። በጨዋታ ረገድ የበለጠ ቁጥጥር እንዳደርግ በላማሲያ አስተምረውኛል። በጎዳና ላይ ስጫወት ብዙ ግብዓቶችን ታገኛለህ። ምክንያቱም የጎዳና ላይ እግር ኳስ ብዙ ሕጎች የሌሉበትና ነፃነት ያለው ነው። ይሄኛው ግን በእግር ኳስ ውስጥ በኖረና በሰለጠነ ሰው ፊት መጫወት የበለጠ ጭንቀት ይፈጥራል። እንዲህ ያለ ዝቅተኛ ሰፈር ውስጥ ማደጌ በጣም እንደረዳኝ አስባለሁ። በጣም የሚያምሩ ልማዶች አሉኝ። ለምሳሌ ከቤተሰቤ ጋር ራት የምበላበት ጊዜ አለ፣ ወይም ፓርክ ሄጄ የምዝናናባቸው ሁኔታዎች ነበሩ። ከባርሴሎና ዋና ቡድን ጋር ልምምድ በሰራሁበት የመጀመሪያ ቀን ቦርሳዬን በሰጡኝ ወንበር ላይ ትቼው ነበር። ምክንያቱም ታዳጊዎች ተጫዋቾች የሚያስቀምጡበት ቦታ ስላልነበራቸው ጫማዬን ለብሼ ወደ ጂም ሄድኩኝ። ምክንያቱም እዚያ መሆን አልፈለኩም። በጣም አይናፋር ነበርኩ። ለባርሳ ዋና ቡድን ያረኩት የመጀመሪያ ጨዋታ ደግሞ የማይታመን ስሜት ነበረው። በጣም ልዩ የሆነ ጊዜ ነበር። በመጀመሪያ ያሰብኩት ሁሉም ነገር ከሜዳ ውስጥ ሆኖና ተቀምጠ ከምታየው በጣም የተለየ ነው። እናም ከዚያ ላይ ያደረኩት እያንዳንዱ እርምጃ ለኔ የህልም ያህል ነበር። በጣም የሚያምርና የሚደንቅ ነገር ነበር። አሁን ላይ ከነገሮች ጋር ጥሩ ተላምጃለሁ። ወደፊት የሚገጥሙ ፈተናዎች ሊኖሩ ይችላሉ። ለሱም ቢሆን በአስተሳሰብ ደረጃ በጣም ዝግጁ ነኝ ብዬ አስባለሁ። በወጣትነት ጊዜ ስኬቶች ሊያዘናጉ እንደሚችሉ አምናለሁ። ቢሆንም ስለሱ ብዙ ላለማሰብ እሞክራለሁ። በዚህ ጊዜ በእግር ኳስ መደሰትን ብቻ እፈልጋለሁ። በመጨረሻ ግን እግር ኳስ ሳቆም ስለ ስኬቶቼ ማሰብ ከእነዚህ ሁሉ ነገሮችና ዋንጫዎች ጋር ለመኖር አስባለሁ። ወደ ልጅነት ሰፈሬ በሄድኩ ቁጥር እንደኔ መሆን የሚፈልጉ ልጆች እንዳሉ ሳይ ወይም የኔ ማሊያ ያለው ልጅ ሳይ በጣም ይገርመኛል። እኔ ሕፃን እያለሁ ሜሲና ኔይማርን ነበር የማየው። የሰፈሬ ትንሽ ልጆች አሁን እኔን እንደሚመለከቱ ማየት በጣም አስደናቂ ነገር ነው። የሞሮኮ አባትና የኢኳቶሪያል ጊኒ እናት ነው ያለኝ። ሁለቱንም ሀገሮች ጎብኝቻቸዋለሁ። ቤተሰቦቼ የኔ መሰረት ናቸው። ለኔ እነሱ በጣም አስፈላጊ ናቸው። ስፔን ሀገሬ ናት። በዚህ ጉዳይ ምንም ጥርጣሬ ገብቶኝ አያውቅም። በአውሮፓ ዋንጫና በዓለም ዋንጫ መጫወት እፈልጋለሁ። በመሆኑም ሁሌም ከስፔን ብሔራዊ ቡድን ጋር መጫወት እንደምፈልግ ሁልጊዜ አውቃለሁ። ከመጀመሪያ የፈለግኩት ይህንኑ ነው። የዚህ የውድድር ዘመን አብቅቷል። እኔ በጣም የምጠብቀው ነገር ነበረኝ። ምክንያቱም በባርሳ ምንም አይነት ዋንጫዎች አለማግኘታችን ከባድ ነገር ነው። በተለይ በላሊጋ ብዙ ውጣ ውረዶች ያሳለፍን ይመስለኛል። ሻምፒዮንስ ሊግ፣ ኮፓ ዴል ሬይ ወይም የስፔን ሱፐር ካፕን ለማሸነፍ ወጥ አቋም ላይ መሆን አለብህ እና እኛንን ነው ያጣነው። በዚህ የውድድር ዘመን ምንም ነገር አለማሸነፋችን እውነት ለመናገር በእኔ ዘንድ በጣም ደስ የማይልና የማላውቀው አይነት ስሜት ነው የሚሰማኝ። አንዳንዴ ሰዎች ስለኛ የሚሉት ነገር ያሳዝናል። በሚዲያ ላይ አንድ ቀን እንደ አዲሱ ሜሲ ያዩሃል፣ በሚቀጥለው ቀን መጥፎ አቋም ካሳየህ ደግሞ መጫወት ማቆም አለብህ ይላሉ። ስለዚህ በጣም ጥሩ ነገር በራስና በስራ ላይ ብቻ ማተኮር ነው። በተጨማሪም አሰልጣኝህ የሚነግርህን ብቻ ማሰብ። አንተና የቡድን አጋሮች ሊራ የሚፈልገው እርሱ ነው። ላሚን ያማል ስለ ቀጣዩ ውድድር ዘመን አርቆ እንደሚያስብና ለባርሴሎና ያለውን ነገር ሁሉ ለመስጠት ዝግጁ እንደሆነ ይናገራል። አክሎም ሀገሩን ወክሎ ስኬታማ መሆኑን ያልማል። ስለ አውሮፓ ዋንጫና ለስፔን ብሔራዊ ቡድን ሁኔታን በተስፋና በልበ ሙሉነት ይመልሳል። ላሚን ያማል ከስፔንና ከባርሴሎና ጋር የት ድረስ ይጓዛል? የተጣለበትንና ያሳየውን ተስፋ ያክል
መድመቅ ይችል ይሆን? ጊዜ ለዚህ ምላሽ ይስጠን። እኛ ግን ለዛሬው በዚሁ አበቃን። ቸር ቆዩልን። Yamal, juega Yamal, el balón para Lewandowski. A mover el balón porque es durísimo. Lamine Yamal recortando para centrar ese balón es bueno. Gundogan. ዳግመኛ ላታገኘን ስለምትችል ፎሎ ማድረግን እንዳትረሳ።